አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ረመዳን እያለቀብን ነው። እንግዲህ አላህ የጾማቸውን ጾሞ ከተቀበላችሁ ሰው ይበለን ያ ረቢ አላህ። አላህዬ ዱዓችንን ይቀበለን። ከጀሃነም ነፃ ከተባሉት አላህ ያድርገን። የጀነት ሰዎች ከሚባሉት አላህ ያደርገን ያ ረቢ አላህ። ለይለቱል ቀድርን አላህ ይወፍቀን ሁላችንም እህትና ወንድሞቼ። አላህዬ ከስደት አላህ አውጥቶን በሰላም ለሀገራችን ሁላችንም አላህ ያብቃን። ወጥቶ ተመቅረት አላህ ይጠብቀን። እንደው የርፈት እንጀራ የማታ እንጀራ አላህ ይስጠን በሀገራችን ላይ ያ ረቢ አላህ። ሁላችሁም በያላችሁበት አስታውሱ፣ በዱዓችሁ አትርሱኝ። ሁላችንም አላህ እየተመቻቸን ኑሮ እንዲሰጠን በዲናችን ጠንካራ እንድንሆን ሁላችንም ያ ረቢ አላህ። አላህ ሐፊዘል ቁርአን እንድንሆን ዱዓ አድርጉ እና ሁላችሁም አበረታቱኝ። ከጎን የሆኑ ላይክ እና ሼር ሰብስክራይብ በማድረግ ከጎን የሆኑ አበረታቱኝ። ሙስሊም እህትና ወንድሞቼ አትለፉኝ። ሁላችሁም ከጎን የሆኑ አሁን በህይወት እያለሁ ከጎኔ ካልሆናችሁ ስሞት መቼም አትጠቅሙኝም እና ማለት ነው። ሁላችሁም ከጎኔ ሆኑ። የሰው ደስታ የሚያስደስተው ብቻ ስለ ማንም ሰው ከሌ ደግፎኛል ስለ ደገፈኝ እንትን ልበለው ከሌ ስለማይደግፈኝ እኔ አልደግፈውም ብላችሁ ሳይሆን መልካምነት ለራስ ነው። መልካም መሆን ለራስ ነው። ማንንም ጎርቶ ከፍቶ ማያውቅም። ሁላችሁም ባላችሁ አቅም ከጎኔ እንድትሆኑ አሳስባለሁ። ሁላችሁም ቻናሌ እየቀዘቀዘ ነው፣ አበረታቱ። ምንም ቢሆን ምንም ሙስሊም እህታችሁ እንደገና ደግሞ የስደት እህታችሁ ነኝና እስኪ ባላችሁ አቅም አለንልሽ ከጎንሽ ነን በሉኝ። ሁላችሁም ያው አሁን ነው መደጋገፍ መጠቃቀም ካሉ ነው። ከሞቱና ተወደቁ በኋላ ምንም የሚጠቅም ነገር የለውም። እስኪ ካላ በታች የሰው ልጅ ሰበብ ነው። ያው ለሰው ልጅ መርዙም ሰውም ቢሆን ለሰው ልጅም መድኃኒቱም ሰው ነውና ሁላችሁም የእህትነታችሁን አስተዋጽኦ የወንድምነታችሁን አስተዋጽኦ ሁላችሁም አሻራችሁን እያሳረፋችሁ እለፉ። ሁላችሁም እንግዲህ ምለው ይሄንን ነው። ሌላ ምለው ነገር የለኝም። በዱዓችን አንረሳሳ። ሀገራችን አላህ ሰላም አላህ ያድርግልን። ሁላችሁም በኮሜንትና በላይክ አበረታቱ።